በጸሎት ወይም በአምልኮ መካከል ራስህን እንዲያግኝተው ታውቃለህ? እና በድንገት ያለምንም ዝግጅት ከዓይኖቼ ላይ እንባ መፍሰስ ጀመረ። ለምን እንደምታለቅስ አታውቅም። ነገር ግን በሆነ ምክንያት በአምልኮ ወይም በጸሎት ቦታ እንባ እየፈሰሰ እንደሆነ ትገነዘባለህ። በጸሎት ወቅት እንባ ማፍሰስ በአጋጣሚ አይደለም። በእውነቱ በመንፈሳዊ ዓለም ውስጥ አንድ ትልቅ ነገር እየተከሰተ መሆኑን የሚያሳይ መንፈሳዊ ምልክት ነው እና የምታገኘው ነገር ለዘላለም የምትጸልይበትን መንገድ እንደሚቀይር ያሳያል። ምክንያቱም እነዚያ እንባዎች በዘፈቀደ አይደሉም፣ መለኮታዊ ናቸው። በዚህ ቪዲዮ በጸሎት ወይም በአምልኮ ሰዓት የምታለቅሱበትን ሚስጥር የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ወደ እግዚአብሔር መገኘት ስትገፋ መንፈስ ቅዱስ አንዳንድ ጊዜ በእግዚአብሔር ፊት እንዲሰብር ይጠበቅብሃል። በእነዚያ ጊዜያት ስሜታዊ ስለሆንክ ብቻ ሳይሆን መንፈስ ቅዱስ ልብህን በእግዚአብሔር ፊት ስለሚያለሰልስና ስለሚያስቀምጥ እያለቀስክ ልታገኝ ትችላለህ ራስህን። መንፈስ ቅዱስ ልብህን መስበርና ማዋረድ ሲቀጥል አንዳንድ ጊዜ ሳትቆጣጠር እንባህን ማፍሰስ እንኳን ትጀምራለህ። ሌሎች ሊመለከቱህና ስሜታዊ እንደሆንክ አድርገው ሊያስቡ ይችላሉ፣ ግን እንደዚያ አይደለም። እግዚአብሔር ትሑትና የተገዛ ልብን ከፍ አድርጎ ይመለከተዋል። በእርሱ ፊት ስታለቅስ ልብህ በፊቱ ለስላሳ መሆኑን የሚያሳይ ውብ ምልክት ነው። ልብህ በእውነት ትሑት ሲሆን እግዚአብሔር ፍቅሩን ለማፍሰስ የበለጠ ፈቃደኛ ይሆናል። ለዚህም ነው ዳዊት በመዝሙር 51 ቁጥር 17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ያለው። የተዋረደ ልብ የእግዚአብሔርን ቅርበትና ሞገስ ይስባል። ይህ የሚያሳፍር ነገር አይደለም። የእንባ መፍሰስ የመንፈሳዊ ግብይት አካላዊ መገለጫ ነው። ከእንግዲህ በራስህ አቅም ወይም በራስህ ማስተዋል አትጸልይ። መንፈስ ቅዱስ ጣልቃ ገብቶ አሁን ስላንተ እየማለደ ነው። የሮሜ ምዕራፍ 8 ቁጥር 26 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማለድልናል የሚለውን ሐረግ ልብ በል። እነዚህ በመንፈስህ ውስጥ በጣም ጥልቅ ከመሆናቸው የተነሳ የሰው ቋንቋ ሊገልጻቸው የማይችላቸው ድምጾች፣ ቃላት፣ ሕማማቶችና እንባዎች ናቸው እና አንዳንድ ጊዜ እነዚህ ሕማማቶች በእንባ መልክ ሊወጡ ይችላሉ። በጸሎት እያለቀስክና ለምን እንደሆነ እንኳን ሳታው የምትጸልየው መንፈስ ቅዱስ ባንተ በኩል ስለሚጸልይ ነው። እነዚህ እንባዎች ከልብ የሚመጡ ናቸው። ለዚህም ነው ብዙ ጊዜ ለምን እንደምታለቅስ እንኳን ማስረዳት የማትችለው። ጥልቅ የሆነ ነገር እየተከሰተ መሆኑን ብቻ ነው የምታውቀው እና ማድረግ የምትችለው ለሱ መገዛት ብቻ ነው። ግን የበለጠ አስደናቂ የሆነው ነገር ይህ ነው። በጸሎት ጊዜ የምታፈሰው እያንዳንዱ እንባ ፈጽሞ አይባክንም። ስትጸልይና ስታለቅስ ስትገኝ እግዚአብሔር እንባህን ብቻ አያይም እና ችላ አይለውም። ይሰበስባልና ይመዘግባል። ይህንን እንዴት እናውቃለን? መዝሙር 56 ቁጥር 8 እንባዬን በጠርሙስ ውስጥ አኑር፣ በመጽሐፍ ውስጥ የሉምን ሲል ይህንን ያረጋግጣል። እግዚአብሔር እንባህን በጠርሙሱ ውስጥ ያስገባል ይላል። ይህ መጽሐፍ በእውነት ስታስብበት እጅግ አስደናቂ ነው። እግዚአብሔር ጸሎቶችን ብቻ ሰምቶ አይቀጥልም። እንባህን ወስዶ በጠርሙስ ውስጥ ያስቀምጣቸዋል፣ በመጽሐፉም ውስጥ ይጽፋቸዋል። እያንዳንዱ እንባ መዝገብ አለው። እያንዳንዱም እንባ ከእርሱ ጋር የተያያዘ ምስክርነት አለው። በጸሎት ስትጮህ እግዚአብሔር በእንባህ በጣም ስለሚነካ ይጠብቃቸዋል። መሬት ላይ እንዲወድቁና እንዲተኑ አይፈቅድም። ይይዛቸዋል፣ ያከማቻቸዋል፣ ያስታውሳቸዋል። እንባ ስለ እግዚአብሔር ስላለፈብህ፣ ስለጸለይክበትና ስለምታምንበት ነገር ማሳሰቢያ ይሆናል። ይህ ማለት እያለፍክበት ባለህበት ሁኔታ በተንሰቀሰክ ቁጥር እግዚአብሔር እንባህን መዝግቦታል ማለት ነው። በገንዘብ ቀውስ ምክንያት በተንሰቀሰክ ቁጥር እግዚአብሔር እንባህን መዝግቦታል። በተሰበረ ግንኙነት፣ በዘገየ ቃል ኪዳን ወይም በምትሰቃይበት ጊዜ ሁሉ እንባህን ባፈሰስክ ቁጥር እግዚአብሔር እያንዳንዱን ነገር ይጠብቃል።
እናም ይህ ኃይለኛው ክፍል ነው። እነዚያ እንባዎች ምስክር ይሆናሉ። የሕመም መዝገብ ብቻ አይደሉም፣ የእምነት መዝገብ ናቸው። ተስፋ እንዳልቆረጥክ የሚያሳይ ማስረጃ። እነሱ በተጎዳ ጊዜም እንኳ ወደ እግዚአብሔር እንደመጣ የሚያሳዩ ማስረጃዎች ናቸው። እነሱ ያንተን የታማኝነት የመታመንህና የተስፋውን ቃል ኪዳን ለመተው ፍቃደኛ ላለመሆን መታሰቢያ ናቸው። እግዚአብሔር እነዚያን የእንባ ጠርሙሶች ሲመለከት ሐዘንን ብቻ አያይም፣ ታማኝነትን ያያል፣ ጽናትንም ያያል። መጽሐፍ ቅዱሳችን ላይ ወደ አንድ አስደናቂ ታሪክ ልውሰዳችሁ። የአጋርና የእስማኤል ታሪክ። አጋርና ልጇ እስማኤል ወደ ምድረ በዳ በተጣሉ ጊዜ ውሃ አልቆባቸው እጅግ ተጠሙ። አጋር ልጇ ሲሞት ማየት ስላልቻለች እስማኤልን ከቁጥቋጦ በታች አስተኛችው። ዘፍጥረት ምዕራፍ 21 ቁጥር 16 እንዲህ ይላል፣ እርሷም ሄደች ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች፣ ቃሏንም አሰምታ አለቀሰች። አጋር እያለቀሰች ነበር። ነገር ግን ቀጥሎ ምን እንደሚፈጠር ልብ በል። ቁጥር 17 እንዲህ ይላል፣ እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። እና እነዚያ እንባዎች ሰማይ ጣልቃ እንዲገባ አነሳስተው ነበር። እግዚአብሔር የአጋርን ዓይኖች ከፈተላት፣ የውሃ ጉድጓድ ለማየትም ፈለገች። ያ ሁሉ ጊዜ እዚያ ነበር። እሷም እስማኤልም ተርፈዋል። እንባ ሰማይ እርምጃ እንዲወስድ የማነሳሳት ኃይል አለው። በጸሎት ስትጮህ ስሜቶችን ብቻ እያለቀስክ አይደለም፣ ወደ እግዚአብሔር ዙፋን የሚደርስ ነው። እንባ የእግዚአብሔርን ትኩረት የሚስበው አንዳንድ ጊዜ ቃላት እንኳን መግለጽ በማይችሉት መንገድ ነው። ማልቀስ ከልመና በላይ የሚናገርባቸው ጊዜያት አሉ። እግዚአብሔር ቃልህን ከመስማቱ በፊት እንባህን የሚሰማበት ጊዜ አለ። የምትወደውን ሰው ሲያለቅስ እንደምታይ አድርገህ አስብ። ሲያለቅስ ካየበት ቅጽበት ጀምሮ ልብህ ይሰበራል እና ለነሱ ርኅራኄ ይሰማሃል። እግዚአብሔር ስታለቅስ ሲያይህ የሚሰማው እንዲሁ ነው። ለዚህም ነው በጸሎት ጊዜ ስታለቅስ ጠላት የሚጠላው። እንባ የሽንፈት ምልክት እንዳልሆነ፣ የተስፋ መቁረጥ ምልክት እንዳልሆነና ይህም ሰማይን እንደሚያንቀሳቅስ ያውቃል። በእግዚአብሔር ፊት ለማልቀስ በጣም ስትጓጓ እግዚአብሔርን ይህንን በራሴ ማድረግ አልችልም፣ እፈልግሃለሁ፣ እስክትመልስልኝ ድረስ አልሄድም፣ እስክንሰቀሰቅ ድረስ ተስፋ አልቆርጥም እና የአይነቱ በእምነት የተሞላ ጸሎት የሰማይን በሮች ያናውጣል። ግን የበለጠ አስደሳች ነገር ይኸውልህ፣ ልትጸልይና ማልቀስ የምትጀምርበት ጊዜ አለ። ምክንያቱም እግዚአብሔር ለአንድ ሰው እንድትማልድ ስለሚፈልግ። ለምሳሌ እየጸለይክ ሊሆን ይችላል እና ስለ እናትህ ማሰብና ማልቀስ ትጀምራለህ። ይህ የሆነበት ምክንያት እግዚአብሔር እንድትጸልይላት እያነሳሳ ሊሆን ይችላል። ምክንያቱም እሷ ጸሎትህን የሚጠይቅ ወሳኝ ሁኔታ ውስጥ ስለምትሆን ነው። ቃላት ይከሽፋሉ፣ እንባዎች ይናገራሉ። ስለ ራስህ እያሰብክ ብቻ ቢሆንም እንኳ ስታለቅስ እግዚአብሔር ስለ ራስህ እንድትጸልይ ይፈልጋል ማለት ነው። እንባዎች በዘፈቀደ አይደሉም፣ ምክንያቱም አንተ ስለሆንክ ብቻ አይደለም። መንፈስ ቅዱስ ስልጣንን ሲረከብ በጸሎትህ ወቅት እንባዎች መፍሰስ ይጀምራሉ። ምክንያቱም በመንፈሳዊው ዓለም ውስጥ እንቅስቃሴ ስላለ ነው። እግዚአብሔር እስካሁን በማታዩት መንገድ በእናንተ ምትክ እየሰራ ነው። ነገሮችን እያዛወረ፣ በሮችን እየከፈተ፣ ሰንሰለቶችን እየሰበረ፣ ጠላቶችን ጸጥ እያሰኘና ግኝቶችን እያዘጋጀ ነው። እንባዎቻችሁ የመንፈሳዊ እንቅስቃሴ አካላዊ ማስረጃ ናቸው። በዚህ መንገድ አስቡት። አንዲት ሴት በምጥ ውስጥ ስትሆን እንባዎቿና ጩኸቶቿ አዲስ ሕይወት እየመጣ መሆኑን የሚያሳዩ ምልክቶች ናቸው። ምንም ነገር ባይከሰት አታለቅስም። ሁሉም ነገር እየተከሰተ ስለሆነ ታለቅሳለች። ሕፃኑ እየመጣ ነው። ተአምር እየመጣ ነው። በተመሳሳይ መንገድ በጸሎት ጊዜ ስታለቅሱ አንድ ነገር በመንፈስ እየተወለደ ነው። እግዚአብሔር እየጠበቁት የነበረውን መልስ እያመጣ ነው። መዘግየቱ እያበቃ ነው። ድርቁ እየፈረሰ ነው። ቃል ኪዳኑ እየታየ ነው። እንባው እግዚአብሔር እየተንቀሳቀሰ መሆኑን የሚያረጋግጥ ማስረጃ ነው። ለዚህም ነው
በጸሎት ጊዜ ስለማልቀሶ ይቅርታ መጠየቅ የሌለቦት። በጭራሽ አትፈሩበት። ለእርሱ ተገዙ፣ ወደ እርሱ ተጠጉ። ምልጃው በእናንተ ውስጥ ይፍሰስ። መንፈስ ቅዱስ የሚጸልይበትን ጸልዩ። እንባዎቻችሁ ቃላቶቻችሁ ሊገልጹት የማይችሉትን ቋንቋ ይናገራሉ። አንዳንድ በጣም ኃይለኛ ጸሎቶች የሚለዩት አንድም ቃል ሳይነገር ነው። ይህንንም አስታውሱ። እግዚአብሔር ያፈሰሳችሁትን እንባ ሁል ጊዜ ያስታውሳል። አይረሳቸውም፣ አያጠፋቸውም፣ አያቀላቸውም። በስውር የጮኻችሁትን እንባ፣ በስቃይ ውስጥ ያፈሰሳችሁትን እንባ፣ በአምልኮ ውስጥ ያለቀሳችሁትን እንባ እግዚአብሔር ሁሉንም ጠብቋቸዋል። በጠርሙሱ ውስጥ ናቸው፣ በመጽሐፉ ውስጥ አሉ። እናም አንድ ቀን ለእነዚያ እንባዎች ሁሉ መልስ ይሰጣል። ሐዘኖን ወደ ደስታ ይለውጣል፣ ለቅሷችሁን ወደ ሳቅ ይለውጣል። መዝሙር 30 ቁጥር 5 ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። እንባ ጊዜያዊ ነው፣ ነገር ግን የሚያገኙት ግኝት ዘላለማዊ ነው። ስለተሸነፍክ አታለቅስም፣ ልታሸንፍ ስለተቃረብክ ነው የምታለቅሰው። ሰማይ ስላንተ እየተንቀሳቀሰ ነው። ስለዚህ በሚቀጥለው ጊዜ በጸሎት እያለቀስክ ስትገኝ ይህንን አስታውስ። ብቻህን አይደለህም፣ እግዚአብሔር ቅርብ ነው። መንፈስ ቅዱስ ይማልዳል፣ መላእክት እያገለገሉ ነው። ይሄ መልእክት በእውነት መንፈሶን ነክቶት ከሆነ እግዚአብሔር ሆይ እንባዬን ስላየህ አመሰግንሃለሁ የሚለውን መልእክት በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።